አመት ሙሉ እሱ ነበር ሳረግ ነበር። ከዛ ግን አዲስ አበባ ስመጣ ማለት ነው አዲስ አበባ ስመጣ ምን ተቀየረ መሰላችሁ? ፍርሃት የለቀቀኝ። ይህ ፍርሃት ስላችሁ ማለት ነው በቃ ሰው ምን ይለኝ ይሆን፣ በራሴ ከተማመንኩኝ፣ በአስተሳሰቤ ከተማመንኩኝ ሰው ይጠላኝ ይሆን የሚለው አስተሳሰብ በቃ እንትን አልኩት። ገባቸው በቃ የሆነ አውጥቼ ጣልኩት። ለምን የሆነ ጊዜ ወቸው ጉድ ላይ ሄጄ የተናገርኩት ነገር ነበርና በቃ ያሳለፍኩት ችግር ያሳለፍኩት መከራ ምናምን ሳካፍል ሰዎች የሆነ ቆራርጠው ምን አደረጉኝ? እኔን ለማስታወቅ ሞከሩ። ተሳካላቸው። በጣም በሀገር ደረጃ ነው እንትን የሆንኩት። በጣም ብዙ ተረባ፣ በጣም ብዙ ንቀት ደርሶብኛል። በኦንላይን ብቻ ሳይሆን በአካልም ለራሱ እና የዛን ጊዜ መሰባበር ነበረብኝ አይደል እንዴ? እንደ አንድ አዶናይ ተሰባብሬ ቤት መደበቅ ነበረብኝ ምናምን። እንደውም የዛኔን ያገገምኩት አንቺ ቴክ ዞላ የዛኔን ያገገምኩት እንደ አንድ አዶናይ የዛኔ የሆነ እኮ አንዳንዴ እኮ ባይዘወይ ማለት ነው ሁሉም ሰው ቢጠላኝና ባርፍ ትላላ ሁሉም ሰው ጠልቶኝ በቃ ጀስት ላይክ ብቻ የሞኝ ብቀር ለምን በቃ ራስን ነፃ ማውጣት ትፈልጋለህ። አብዛኞቻችን የታሰረው በፍቅር ስም ነው። ገባቸው? በክብር ስም ነው። ያ ሰው ይወደኛል ያከብረኛል ና እያሉ የራሳችን ነገር አናደርግም። ሰው የዛኔ በቃ ነፃ ወጣ ታውቃላችሁ። በቃ ላይ በራሴ መጥ እንዴ የኢትዮጵያ አንደኛ በማርኬቲንግ እኔ ነኝ ይላል። በማርኬቲንግ ደረጃ እኔ ነኝ ይላል። እንዴት አድርጌ ራሴን ማርኬት ማድረግ እንዳለብኝ፣ እንዴት አድርጌ አንድ ካምፓኒ ማርኬት ማድረግ እንዳለብኝ በደንብ ጠንቅቄ አውቃለሁ። what the fuck This behavior is not in line with our policies. Gifting is suspended in this life 10 minutes. Reason? የሰጡኝ ምክንያት ላሳያችሁ። Artificial manipulated engagement. እንዴት ነው ይሄ አርቲፊሻል የሆነው? What am I doing? ማርያም በቃ በገባው ቁጥር ላይፍ እንደዚህ ተደርጌ ነው ሞጣ ባይዘው ሰስፔንድ ያደርጉብኛል ምናምን። Crazy. ጋይስ ፖፑላር ኤሌክትሮኒክስ ፎሎ ማድረግ እንዳትረሱ። ሳይድ አድርጉት፣ ካሜራችሁ አዙሩት፣ ካሜራችሁ ስልካችሁ አዙሩትና ተመልከቱ። ሲያምር ባይ ዘ ዌይ የፖፑላር ኤሌክትሮኒክስ አንድ ቀን ይቀረናል። ኦኬ አክሰፕት ያደረኩት ትናንትና ነው። ሶ አንድ ቀን ይቀራል። ዱ ናት ወሪ። ቪዲዮዎችም እሰራለሁ ስለ ፖፑላር 1 ሚሊዮን እንዲገባ ማለት ነው። እወዳቸዋለሁ። ትንሽ ጨንቆኛል ጋይስ፣ ትንሽ ጨንቆኛል።